መልእክት አለ ለህዝቡ ያዘው። ሃሌሉያ ወይ ሪባባ ሱላባሽ አጠገባችሁ ያለው ሰው እንደዚህ በሉት፣ ችግር በሉት፣ ወደቀ በሉት፣ መከራ በሉት፣ ወደቀ በሉት፣ ህመም በሉት፣ ወደቀ በሉት፣ ሸክም በሉት፣ ወደቀ በሉት። ራባባ ሹላባ ዙላማ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀንም ራባባዞለ እንዲህ አላቸው፣ እግዚአብሔር ከተማ ሰጥቷችኋልና። ራባባሽ እግዚአብሔር ከተማ ሰጥቷችኋልና በኃይል እነሱ በኃይል በጮኸ ጊዜ የኢያሪኮ ግንብ ፍርስራሽ ሆነ። ዛሬ በኢየሱስም ከፊታችሁ የቆመ የትኛውም ግድግዳ በኢየሱስም ከፊታችሁ ይወድቃል። ዳጎን ኤራባቦስ ፍልስጤማውያን የእግዚአብሔርን ታቦት ይዘው በዳጎን ቤት አስቀመጡት። ዳጎንም በእግዚአብሔር ታቦት ፊት ወደቀ። ዛሬ በኢየሱስም ኤራባባ ዙላባ ካንዳ ሄታባባባ ከፊታችሁ የቆመ ኦሪባባስ ከፊታችሁ የቆመ የትኛው አላሳልፍ ያላችሁ ትከሻ የተረካካችሁ ዛሬ ከፊታችሁ ይወድቃል። ኤራባባ ሆኔ ማንዳዙካ ጎልያድ የእስራኤልን ሕዝብ 39 ቀን ኤራባባስ ያስጨንቃቸው ነበር። ዳዊት በመጣ ጊዜ ግን በአንዲት ጠጠር እንደወደቀ ዛሬ በኢየሱስ ስም እናገራለሁ። በኢየሱስ ስም ኤራባባ ጁላባ ኤራባ ዛሬ እናገራለሁ። ጎልያድ የሆነባችሁ ነገር ዛሬ በኢየሱስ ከፊታችሁ ይወድቃል። ሄራባባሽ ሰባካምባ